ጎሳዎች የኦሮሞ አንዱ ጎሳዎች አንዱ ነውና ባሬንቱ የኛ ነው ሲል ነበር እና እናንተ እንደ አሮ ይሄ አሁን ለኢትዮጵያ እንደ ሀገርም በጣም አደገኛ አስተሳሰብ ነው። ኢትዮጵያ አይደለም መላው አፍሪካ ኦሮሞናይዝ የማድረግ አስተሳሰብ እየተካሄደ ነው። እና አቶም ካለው ያድርግኛ ምን እናድርግ? አፍሪካ ነው ምን እንላለን? ካለው ጣሉታ ብልጽግና ጣሉት መጣል ነው ያለባችሁ። ምክንያቱም የራስህን አድርገው በምን ነው መንጠላ ኦኬ እና አሁንም ስለ ኢትዮጵያ ነው ያወራለው። ስለ ኤርትራ እናወራለን። ኦኬ ስለ ኢትዮጵያ መንግስት መጣል ለኢትዮጵያ ነው የሚመለከተው አይደለም። ላይክ ዩ ጋይስ ዩ ሜክ ዜም ላይክ ናይጄሪያ ምናምን ትልቅ ሀገር አድርገህ ነው የምታያቸው። ተዋቸው እንጂ እንደፈለጉ ይሆኑ እንዴ። ምንድነው እና ኤግዚስተንት መሆን እና ትንሽ ሀገር ናት በጣም ምን አለ መሰለኝ አሰፉ ፕሊስ ቺል አውት ፍሪ ምን አለ መሰለኝ ማንኛውም ሰው ማንነቱን ማክበር አለበት አይደለም። እንደ ትግራዋይ እኔ አሁን ምንድነው መሰለኝ እኔ እንትን አጀንዳይ ቲፒኤልኤፍ እና ሻዕቢያ ጽምደዋላችሁ። ብልጽግና አቅም ካለው ይዋጋችሁ፣ ያሸንፋል። ሰላም አንተ እንታገርኩል እኛ ጦርነት አንፈልግም። እኔ ጭቅጭቅ አበዛችሁብኝ ቢኮዝ ማለት ነው። ይሄ እኮ ፍሬ ግን ንቀት እኮ ነው ባይዘው። ንቀትም ሆነ ምንም አልፈልግም። በቃ ጭቅጭቅ አበዛችሁብኝ በጣም አይደለም ወይ? ሰውን እዚህ ጋር ስታናግሪ ገብቶሻል? ካናገርሽ በቃኝ ሚኪ እንዴ አልፈልግም እንዴ ህዝብ እያስመታሽ ማነው ህዝብ የመጣው? ህዝብ እያስመታሽ ሳምሶን መለስ አይደለ እንዴ? አፍሪካ ነው መለሰ እኮ ሁለት ሰውን ይኸውልሽ፣ ቆይ እኛ ይኸውልሽ እኛ አሁን የምንፈልገው እስቲ ደስ ያለው ሰው አንቺ በቃ ዝም በይና እስቲ ደስ ያለው ሰው ስለ ኤርትራ ያወራ፣ ደስ ያለን ደግሞ ስለ አንደኛ ነው የራሴን ያመጣው። ምን ችግር አለ? ነፃ ትግል እኮ ነው። ኖ ነፃ ትግል አይደለም። መጣላት ሰለችን ጦርነት አለ አይደለም። ለምን ሄዳችሁ አትዋጉም? እኔ ቤት ነው እንደማዋጋ። አይ እኛ እኮ ይኸውልሽ ጦርነት በቲክቶክ አይደለም እና አንደኛ ነው የምንሄደው። ችግር ታቂናለሽ እኮ ምንድነው እኔ ማወቅ ስለማውቃለሁ። ጦርነት ካለ ምን ተፈልጋችሁ? ሁሉም ኤርትራዊ ይሄዳል። ኢትዮጵያዊ ነው የሚሄደው። ኢትዮጵያ ሀገሬ ነው የሚለው እንጂ አይሄድም። ሚኪ ችላውት በቃ እኔ ጭቅጭቅ አልፈልግም። እሺ ምንድን ነው አርዕስትሽ? ሌላ አርዕስት ንገሪኝ። እድሉን ስጭኝና እድሉ ስጭኝ አንድ ጊዜ። ምንድን ነው ምን ቤት ነው? ያው ኦሮሞ ነህ? ኧረ ቆይ እስቲ ተረጋጋ። እኔ እኮ ግዴታ ማለት ና ሚኪ ታይ ማለት ተጋሩ ፍሬ እዛው ያለሽ ፍሬ የኢትዮጵያ መከላከያ ሰራዊት ከሙሉ የኤርትራ ሕዝብ ቁጥር ይበልጣል። ያ ቢበልጥ ታዲያ ምን ያመጣል? እንደዚህ አይነት ኢዲኤት እናት ነው ደግሞ መጣላው። ትላንትና 95 ለ5 አሉን ብላችሁ ታለቅሱ ነበር። ሰውን በቁጥር ትመድባላችሁ። ኢዲኤት ቴንክ ዩ ስማሙ ዶንስ ቅዱስ ስዘገነን ራሱ ከመከላከያ ይበልጣል ይለኛል። እንዴት ማይ ጉድነስ 95 ለ5 እንዲያሉን 10 ዓመት ስጮህ ነበር። ሚኪኒ በእናትህ ፕሊስ ጭቅጭቅ አልፈልግም ብያችኋለሁ። ብዩ ጋር ዛርቶ ሁላችሁ እሺ ወይ በቃ አፍለን የራሳችሁን ቶፒክ አይ በቃ ቶፒክ ሌላ ይቀር። በትግርኛ ከዛረብ ተፍቁት ላይ ፍሬ አሰፉ ለቋንቋ እየተካሊ ሰክቱ ብለኛ የቤተሰብ ቋንቋ መናገር ዋ ልክ እናስገባችሁ። ቤት ክፈቱና ጥሩን። ለማንኛውም ቤት ቋንቋ ያዛረብን በትግርኛ ከዛረብ ደርጌ አራፍ ደርጌ አሰፉማ ኦሮሞ መማር አለብሽ። ፍሬ አቤት አብቲክቶሲ ከመጀርኩም የው ሀገር ከተማ ማሐደሩ ተቆሉ ፍሬ አብዘን ሀሳብ አምጣ። አንተ ተወልደ በቃ ተረጋጋ ፕሊዝ። ሱቅበል ቋንቋ ያዛረብ መልሐሰይ እኮ በሰሐንከ ያክለና አዛሩያ ተገረከይዋ ይዛረብ ግን ምንድነው አሁን? ቆይ እስቲ አንዴ ተረጋጋ። ተጋሩስ ኤርትራውያን ማለት ነው ለኢትዮጵያ ባህር እሺ ይላሉ ብላችሁ ራሱ ማሰቡ ራሱ እንዴ የሌለ ፖለቲካ እኮ ነው። እኔን ራሱ ኦቨርዶዝ ሆኖብኝ እኮ ነው መስማት ራሱ አሰብ ነው። እንደ አፍሪካ ነው ሲመጡ ግን እንደምን እኔ በታምር የትግርኛ መብት ይከበራል። በመሬት ካን በሰበይ ተካንት መጸካ ሰብታይ ትገብረው
ያ እውነት ነው። የትግርኛ የትግርኛ መብት ይከበር። ዋ ቋንቋና ክብሩና እንዴት ትናንትና እኮ ነው በትግርኛ አማርኛ ተዛሪምና ሲ እንታይና እንገዛሉ ትግርኛ መባስን በርታ ይጥቀሙሉ ትሞገቱሉካ ትሞገቱሉ ትረትዓሉካ አማርኛ ምናምን አማርኛ ደግሞ እንዳትፈክረሉ አብ ተግባሪ አማርኛ ነው የምትናገረው። ስለዚህ አማርኛ አዳም ትግርኛውን እንትን ብለሽ ደንቆር ያደርጋቸው። ይሄ አሁን አናሳ ነው። አሁን ለምሳሌ ፖፑላር የሚባለው ጉራጌ አሁን ቆጮ ነው። አንዴ ቆይ እናቱ ምን ታሪክ አለ? አንተ ጉራጌ ነህ 85 አዛውንት ነህ። ምን ታሪክ ረሃብ መከራ ሳይቶት በስደት ኧረ እንዴ ጉራጌ ይላል። ምን አገባው? ጉራጌ ነው ያለ ና ፖፑላሪን አትሰድብም እንዴ? ብሔርማ ምን አመጣው ጉራጌ? ጉራጌ አስፈላጊ አይደለም። ብሔሩን ግን እንትኑ ራሱ ተናገረው ምን አገባኝ። በስራ የሚታወቅ የተከበረ ህዝብ ፖፑላሪ አንተ ራሱ አንድ የጼላዎቹ እንዲሆንክብኝ ዋ ተጠጋጋይ ትጽረፈና ወይ ትግርኛ ተዛረብ እኔ የሚገርመኝ ፍሬ ስሚ፣ ይሄ ደደብ ያደረገው ሻዕቢያ እያለ ጀነራል ሲሳደብ እሱስ ለምን እሱንስ እንደዛ ትይው? አስወጣሁት እኮ እኔ እኮ ነው ጉራጌ ይላል ወይ ታለሽ የሚኪን ብቻ ለምን ታነሻለሽ? እሱስ ምንድነው የሚሰድብ ነው ያለው በጅምላ ምን አለ? እከካ ምን አባቱ ሻዕቢያ ነው ገዛኛ ይምሰል ወደዛ የሚታደርግልኝ ነው አይደለም። የሀብቱ ፋክን ባላንስ ሁለቱንም ያስወጣሁት ቆይ ጥላቻ ካለሽ ንገሪኝ በግልጽ ኦኬ። በእናትህ እንዲያመኛ ሻዕቢያ ናት እያልናት ነው፣ እየጠረጠርናት ነው። ኖ ፖፑላር እኔ ምንም ችግር የለውም። ፖፑላር የሚያደርገው ሁሌ ነው የሚሰድበን ሁሌ ነው የሚሰድበን እኮ እኛ ቤታችን ከፍተን እኮ ሰው ይኸውልሽ ስቃዩን ማብላት እንችላለን። መሀሪ አሳያቸው አያገባኝም። አሳያቸው አያገባኝም። ሚኪን አስወጥቼ ፖፑላሬን ባስቀምጠው ጥላቻ አላት ምናምን ብትል ሌላ ግን ነንሴንስ አይመቸኝም። እንዴ ሻዕቢያን ያለ ይሄ እንዴ እኔ እኮ አሁን ስለሌለ ነው እንጂ አንቺ ቤት አልመሳደብ ስለማልፈልጋሽ እና ደግ ጽምዶ ከይትባላሽ ብትን ትበል ጉዳይ ነው። እኔ እኮ ተረደ ከደ በሀገር መሰረት ተማመን እኮ ማንም ኃይል ተመጸ ፍሬ ማንንም ይሄ ፖፑላር የሚባለው ልጅ ወይ ሚታርጊና እንዴ ማንንም አልፈልግም። በቃ አሁን መሀሪ በቃ ስለ ኤርትራ ጉዳይ ጨርሻለሁ። ስለ ኢትዮጵያ ታወራላችሁ አውሩ። የኢትዮጵያ የውስጥ ፖለቲካ አለበለዚያ ታለሽ ባረንቱ ብሏል። ፍሬ እድሉ ስጥኝ እንዴ ምንድነው? በእኛ ሲደርስ ነው እንዴ እንደዚህ አሁን ምን ተላሽ መሰለሽ ፍሬ ልንገርሽ አሰፉዬ ልንገርሽ ባረንቱ አሁን ሲሉ ኢትዮጵያኖች ይኸውልሽ ባረንቱ ሲሉ ዝም ትላለች። እኛ ደግሞ ኦሮሚያ ስለ ኦሮሞ አታንሱ ትላለች። ስለዚህ የሚባል ነገር የለም። ፍሬ በታትን ነው ውስጥ ገብተን እነሱ እንደሚያደርጉት ያሉት እድስ ጭነኛ ወይ ደግሞ በቃ አትጥሪ እኛ እናንተ ነው የምንቀጠቀጠው። እኔ ማለት መሀሪ ለአንድ ነገር ያልገባህ ነገር ማለት ነው ሰው ከፈለገ ማለት ነው እናንተን ሳላስገባህ ሁላ ማለት ነው ስለ ኤርትራ ማውራት እችላለሁ። አንተ ስለ ኢትዮጵያ እኔ ደግሞ ቤት ከፍቼ አልኩሽ እኮ አንቺ የመጣሽበት ማህበረሰብ ነው። አንዴ ስማኝና ታወራለህ። ስማኝ አንተ ደግሞ ስለ ኢትዮጵያ እኔን ሳታስገባ ማውራት ትችላለህ። ይሄ እኔ አይደለም ለኤርትራ ማለትኛ ተውና ለሌላ ማህበረሰብ ጥላቻ ያለ ልጅ አይደለም። ይሄ የመጣህ የምትፎክረውን ግን ተረጋጋ። እኔ ከጠላሁ እኮ ማንም ያስገድደኝ የለም። አንተ ከጠላኸኝ አንተ ማንም ያስገድደህ ምንም ማስመስ እኔ ደግሞ ምን ልሽ ፐርሰናል አይደለም ያንቺ አካሄድ ይኸውልሽ ምላስሽ በጣም አሪፍ ነው። እዚህ የሚደረገው ግን አልኩሽ እኮ የኤርትራን ህዝብ አሶሌት የሚያደርጉ ሰዎች አሉ። ለነሱ እንድል ሰጫለሽ ለኛ ተከለክያለሽ ወይ ደግሞ ቤትሽን አንደኛው ተከለከልክ ዋይ ነጣፋ ስሚ የሆነ ነገር እኮ እንደዚህ ሲሉ አንተ እንደዚህ ያ በኃጢአት ከሆነክ ጦርነት ስልንናገር ዘንድ ኢንተራፕት አደረጋለሽ። ኧረ ፍሬዘ እኔ እሱን አልሰማሁትም ትያለሽ ወይ ሲል አልሰማሁትም። አንተ ነው እንደዚህ የሚባል ነገር የለም። በቃ አንደኛ ነገር መሀሪ አንተም ከማለትህ በፊት ራሴም የሆነ የኢትዮጵያ ይሁን የምንም ነገር የራሴም ይሁን አንፌር ከሆነ አንፌር ነው የምለው። ይሄ ውሸት ነው የምለው። ዝም ብለህ የሌለ ነገር
እንትናት አንድ ነገር ልንገር የሌላ አይደለም ፍሬ አንቺ ችግርሽ ምን አለ መሰለሽ ሚታርገሽ ወደ ሆነ ቦታ ትሄጂና ይሰድቡናል ከዛ እሱን ግብረ መስል እኛን ታስቆሚያለሽ እንደዚህ እያሉ እኮ ነበር ስንልሽ እኔ አልሰማሁም ያለሽ እንደዚህ አይነት አባባል መቀጠል እኮ የኤርትራን ከተናገረ ሰው ለምን ሻዕቢያ የሚሉት ያሉት ምን መናገር የኤርትራ መናገር አይደለም ሙልጭ ሲያርጉ ይሳደባሉ የሚሉት እነዚህ እርዳታ ተሰላፊ ሁላ አቤት ሀሌ ምንድነው ሀሌ ምን ሆነ ነው ዋ ስንት ጊዜ እየተናገሩ ዝም ብለሽ ከነሱ ጋር ምን ቸገረ ታዲያ ምንድነው ይሄን ሀል ታይሁን ከይኩን ግን እናንተ ምንድነው የሆናችሁት ለምን አትረጋጉ አሁን ነገር ስለዚህ እንደዚህ እስከደፋ በቃ እንዴ ምን ያደርግላችኋል እንደዚህ ይሄን ሀል ካልተጣደነ እነሱ ላይ የእነሱ ፖለቲካ ላይ ካልተጣደነ የምትሉት እንዴ 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 እኔ ተጋሩ ማናችሁ ባሉ ይኸውልህ ቆይ አንዴ ምን አገባሽ ተጋሩ አይ ፍሬ ዝም በይ ሱቅ በል ፍሬ አይቶ እንዴ ተግራኛ ኦሪጂናል ትግራይት ያንዴ በቃ ጸገም የለን ኣብቲ ትውልዲ ክንቅበለክ ኢና ሕጂ ግን ኣብዚ ዘሎ ኩነታት ተረዲእን ትግራይ ናትና ታዲዩ መነዲዩ እንታይ ክንጽ እኔ እኮ ይኸውልህ ምንድነው ተዋጉ እና ሁለታችሁም ተዋግታችሁ አሳዩ ነው እና እኮ እኛ ፕሮፖርቲያችን ላይ ያለ ነው ወንድ የሆነ የፈለገን ይምጣ በቃ ምን ማለት ነው አንሄድም በቃ ኢትዮጵያ መንግስት እኮ ማለት ነው እየተዘጋጅቶ እየመጣ ችግር የለውም የ70 ዓመት ኤክስፒሪየንስ አለን እኛ ይምጣ ብቻ እሱ በሰላም ይምጣ ተጠምዶ እኔ እኮ ቆይ ይኸውላችሁ እዚህ ቲክታክ ላይ መጣችሁ መከራዬን እያበላችሁኝ ነው እንጂ ጽምዶ ተጸሚድኩም ክትዋጉ ተዘጋጁኩም ይሁን ኢትዮጵያ መንግስት ወን ተዘጋጁ ሃዬ ያላ በቃ ካሊ አይተጨቅጭቁኝና አይመጣ መንግስት ኢትዮጵያ ዳመ ከንደ ጊዜ ተዳሊው ተጽበየለና አቅልና ጽይብና እኮ ደኺምና ፀሐይ ተወዲና ባባይ ተጽበይ ወለሁ ቦታና ዋይ ተዘረባለ ልክ የልሻለሁ ባጫ ደበሌ አዲስ ንግግር ያደረገውን ፍርዬ በውስጥ ገብተሽ ይው ደብር እኮ ይፍክርኒ ይኸውልሽ ውጊያው ከተጀመረ አለ ካርታ መቀያየር ይመጣል አለ ብዙ ነገር ተንትኗል እዛ ላይ የሚሆነው ነገር እንኳን ይሄንን አነሳው ተደጋጋሚ ቅድምም ቹቹ ማን ነው ሌላ ምንም የሚሉት ምን ይላሉ መሰለሽ አማራና እንትን ትግራይና ኤርትራ ሀፍ ሰሜን ካርታ ይቀይራል ይላሉ በምንኛ ነው ካርታ የሚቀየረው ነው ያልገባኝም እናድጋለን ነው ዝም በይ እንጨምራለን ነው ካርታ እንጨምራለን ነው ኢትዮጵያ መቀነስ እናቃለን እንዴ ካርታ ይቀያየራል እኮ እየተባለ እንጨምራለን እንዴ ኢትዮጵያ ኦሮሚያ ያተንበሪ እየተቆራረሰች አይደለችም እንዴ ካርታ እንጨምራለን ነው እንዴ ዞና እኮ እየተቆራረሰች ናት ምን ይታወቃል ሱዳን ግማሽ ድረስ አሁን ቆይ አንድ ጊዜ የሰው መብት አትንኩ እውነቷን ነው ልዕልና በቃ እሱ ጦርነት ካሸነፈ እንዳለችው ሱዳን ላይ ሊሰፋ ይችላል ኤርትራ ላይ ሊሰፋ ይችላል ይሄ የታወቀ ነው ከተሸነፈ ደግሞ በዛን ያህል ደግሞ ግብረ መልስ ሊያገኝ ይችላል ይሄ እኮ አንድ ይሄ እኮ በቃ አራት ነጥብ ይሄ እንደዚህ አይመችም በቃ ሁሉም ጠግቧል ቆይ ልዕልና እኔ ግን እኔ መሬት ሀሌ ቆይ እኔ መሬት ብቻ ሳይሆን አሁን ካሸነፍን ልዕልናና ጂጂ ነው ስላለው ከኢትዮጵያ ራሱ ኤክስትራ ጂጂ ዙላ ሐደግባ ዋናቴ ገንዘብ የለ ታቴ ክስሪ አዋ ኦኬ አሁን ድራማ ተውና ነገር ከለሁ ጂጂ ጂጂ ገንዘብ ማለት ትራ እንትን ተውና ማለት ነው እዚህ ጋር ክርክር ጸሐፊ ኤቭሪዴይ ጭቅጭቅ ስታዩ ግን ወሳኙ ማለት ነው የጀነራል በክብር እንጥራ የጀነራል ባጫ ደበሌ ኢንተርቪው ሲሚውና ልክ አሁን ያልኩሽን ቁጭ ምን አለ እሱን አላየሁም እስኪ አሁን ያለው እስኪ ገብተሽ እዩ እንዳለ ጦርነቱ ከጀመረ አለ በቃ እንደውም እስከ ሱዳን ድረስ ገልጾታል በሰፊው ነው የገለጸው የካርታ ማፕ መቀያየር እንደሚመጣ ስለ ደጀንና ስለ ግንባር ትንታኔ አድርጓል ስሙት እስቲ እኔ ሰምቼዋለሁ እና የኢትዮጵያ በጀርባ በኩል እዚህ ያወራችሁ ሰማለሁ እሺ እያስፋፋ እኮ ነው የኢትዮጵያ ሰራዊት እያየኸው ነው በቃ ኦሮሞይዘን ግን ማለት እኮ ነው ሌላ ደንጊት እንዳድንግጥ እንዋ አነ እኮ አሰፉ ካሎት ይበሉ አነ እኮ ውላር ሻዕቢያ እኮ ሻዕቢያ ይድንግጥ ነው
ከመገደ ከድንገ ሻዕቢያ አእምሮ የለውም ማለት ነው። ሻዕቢያ አይደነግጥም ይላል። እንዴት በእድሜው ሻዕቢያ እንደዚህ ደንግጦ አያውቅም። ይኸውልሽ ልዕልና አንድ ነገር አትሳሳች። እሺ ባላለው እንደዚህ ደንግጠዋል። ሻዕቢያ እንዴ እንደዚህ ደንግጣችሁ አታውቁም። እግዚአብሔርን አታውቁም። እኔ ልዕልናዬ ጅማት እስከሚገጥ ድረስ ምትይው እኮ የምታሳዝኝ ምስኪና። ኧረ ምንም አትሆኝም። መማረክ ራሱ ማንም ነው ያመረኩሽ። ምን እያለሁ እኔ ስፖንሰር ሆንሻለሁ። ቆይቻለሁ እኮ ካወቅኩት ያልገባ ፓርት ሌትስ ጎ ቱ ዘ ካልኩሌሽን። አሁን እናንተ የሚመስላችሁ ህወሓትና ይግደፍ ጸምዷል ምናምን፣ ሌላ አለ ከላይ እናንተ ተኝታችኋል። ሌላ አለ። እኛ መናገር አንፈልግም እዚህ እንጂ ሌላ ናይ ሰሜን ዝበሃል ህዝቢ ሲ ግንባሩ ድረም በርማዕኮር ድረም አለና ዲ እኔ እስካሁን ድረስ የሻዕቢያ ቁስለኛ ይቻሉ ቂጦ የተመታ አላየሁም። በቃ እጁ ላይ ደረቱ ላይ ነው ፊት ለፊት የሚመታው። ማነው ታዲያ ቂጥ የሚመታ? አንተ ነው ማዕኮር ድረም ሲብልና አሰፉታ ይኸበላበል አነ እኮ አሰፉ ሲ ብልጽግና ዲኸ አውጅ ነው እንታይ በላበላ ዘብለኪ ሰዓቱ ሁን ዛርም ኩልና አንተ ተጋረ ላይ ኢትዮጵያ ኢትዮጵያዊት እንዴ ተጋረ ላይ ከከድ አብይወትና መጀመሪያ ይረለና አሁን አደይ ከዳኒ ኢትዮጵያ ተገራትን ናምንተ ሐሳውት ተጋረተ ህወሓት እንደ ተጋረተ ህወሓት እንደ ወላ ኢትዮጵያ ተንደር እንደ ነው መኺደ በተምሳሌ ይተቀሙ አንተ ናይደ ቤት ካብ ትግራይ ከድኮድዕለው ድዮም ዋይ ዋ አነ